ታዋቂዋ ቲክቶከር ዩቲናስ በዳሽን ባንክ ተጭበርብር ያለው እያለች ነው። ይሄንን ቪዲዮ ለዳሽን ባንክና ለሰራተኞቹ እያነሳችሁልኝ አይደለም፣ አስመልሱልኝም። እቺ ሴት ኢትዮጵያንና የኢትዮጵያን ሴቶች አሰድባለች። ኢቢኤስ ቴሌቪዥን በእኛ ስም እየነገደ ነው የሚል ክስ ቀርቦበታል። ኢቢኤሶች ይሄ የነሱን ቻናል ለማሳደግ በእኛ ነው እንደዛ ያው የነሱ እይታ ይጨምራል። ገባ? እነዚህ ሰዎች ያማቸዋል እንዴ? የአርቲስት ነጻነት ወርቅነህ ቤተሰቦች መታሰራቸው ተሰምቷል። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። እነዚህ ሰዎች ለሞተ ሰው ለምን ረፍት አይሰጡም? ሰላም እንዴት ናችሁ? አሁን የሰማችኋቸውንና ሌሎች ወቅታዊ ጉዳዮችን እያነሳን እየተነጋገርን እናንተም የራሳችሁን ሐሳብ እየሰጣችሁ አብረን እንቆያለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። ዳሽን ባንክ እንግዲህ ከዚህ ቀደም አንድ ውድድር አዘጋጅቶ ነበረ። ውድድሩ ምንድነው? የኮንቴንት ክሬተሮች ወይንም ቲክቶክ ላይ ኮንቴንት የሚሰሩ ሰዎች የዳሽን ባንክን ማስታወቂያ ክሬቲቭ በሆነ መንገድ እንዲሰሩና ብዙ እይታና ብዙ ቮት ያገኘ ቪዲዮ አሸናፊ እንደሚሆንና ሽልማት እንደሚሰጠው ገልጾ ብዙ ተወዳዳሪዎችም ሲወዳደሩ ነበር እና ከነዛ ተወዳዳሪዎች መሃል ቲክቶከሯ ሀያት ናስር ወይንም ዩቲናስ አንዷ ነች እና ዩቲናስም በጣም የሚገርም ምርጥ ቪዲዮ ሰርታ ለውድድር አቅርባ ነበረ። አሁን ላይ ግን ውጤቱ ሲገለጽ አሸናፊ የሆነው ባሮክ የሚባለው ልጅ ነው እና ዩቲናስም ውጤቱ ተጭበርብሯል፣ ውጤቱ የተደመረበት መንገድ አግባብ አይደለም እያለች ነው። ይሄንን ቪዲዮ ለዳሽን ባንክና ለሰራተኞቹ ወይ ደግሞ ለሚመለከተው ሰው አድርሱልኝ። እኔ በጣም ሞክሬያለሁ፣ በጣም ላወራችሁ ሞክሬያለሁ፣ በጣም ደዋው እያሉ ብዙ ሰው ጋር እያነሳችሁልኝ አይደለም፣ አስመልሱልኝም እና ከዛ በቃ ማልወደውን አሁን እንደዚህ ሚዲያ ላይ ላውራ ነው እንዲሆንኩ ብዬ ማልወደውን። ለማንኛውም ድምራችሁ ልክ አይደለም፣ አደማመራችሁ ልክ አይደለም። እናንተ በድምራችሁት ድምር ደግሞ ከሆነ 4 ኪሎ ሁለተኛ፣ ያሲኖ ሶስተኛ ናቸው፣ እኔ 6ኛ ነኝ። እና እናንተ በድምራችሁ ድምር ከሆነ ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው የተባለው እና ዩቲናስ ዳሽን ባንክ ውጤቱ ተጭበርብሯል፣ የተደመረበት መንገድ አግባብ አይደለም፣ ፍትህ ይሰጠኝ ያለች ነው። እና ይሄ ልጅ ምናልባት የምታስታውሱ ከሆነ ባለፈው በረከት ሊስትሮ የሚባለው ልጅና ሜሪ ቦንዳ የሚባለው ድርጅት የሆነ እሰጥ አገባ ውስጥ ሲገቡ በረከት ሊስትሮን ደግፎ ከጎኑ የቆመና የተለያዩ ቪዲዮችን ሲሰራ የነበረ ልጅ ነውና አሁን ላይ ይሄ ልጅ ምን እያለ ነው? ዩቲናስ እሰይ የዘራሽውን ነው እያጨድሽ ያለሽው፣ ባለፈው በረከት ሊስትሮ እንደዛ ፍትህ ሲጠይቅ ተሳልቀሽበት ነበር እያለ ነው። በእናታችሁ ይሄን ቪዲዮ ሜንሽን አድርጓት፣ ለዩቲናስ ሜንሽን አድርጓት። ይኸውላችሁ በረከት መብቴ ነው ብሎ በማሰብ የጠየቀውን ጥያቄ ውድቅ ለማድረግና እኛ አይደል እንዴ ያየንልህ፣ እኛ አይደል እንዴ ፎሎ ያደረግንልህ፣ አርፈህ የተሰጠህን አትቀበልም ሲሉ ከነበሩና ይህንን ድምፅ ሲያስተጋቡ ከነበሩ ሰዎች መካከል አንዷ ዩቲናስ ነች። በጣም በሚያስደንቅ ሁኔታ ይኸውላችሁ እየተከታተለች ቪዲዮዎቿን ሪፖስት ስታደርግ የነበረችው እሷ ነች። አትፍረድ ይፈረድብሃል ተብሎ የተጻፈው ቅዱሱ ቃል አይ ቲንክ ብዙዎቻችን ላይ የሚሰራ ይመስለኛል። ዛሬ ይሄንኑ ስሜት ኤክስፒሪየንስ አደረግሽው። ሼም ይዞች ነው እንጂ እያለቀሽ ብትነግሪኝ ደስ ይልሽ ነበር። እውነቴን ነው። ምክንያቱም የሚያንገበግብ ስሜት ነው ስሜቱ። አየሽ ይቱዬ፣ አንቺም ጋር የደረሰው ነገር ተመሳሳይ ነገር ነው እና እኛንን ቮት ያደርግንልሽ ባንቺ ኮንሰርት መሰረት እኛንን ቮት ያደርግንልሽ፣ እኛንን ቪው ያየንልሽ፣ የሰራሽው ነገር እኛንን ሪፖስት ያደርግንልሽ እና ውጤቷን አርፈሽ እሺ ተቀበያት። እንደዛ አይደል ያልሽው? አንቺም አርፈሽ ተቀበያት። እና ዩቲናስ ያጋጠማት ነገርና በረከት ሊስትሮን ያጋጠመው ነገር ተመሳሳይ ነገር ነው። ዩቲናስን እሰይ የስራሽን ነው ያገኘሽው የሚያስብል ነገር ነው። ያ በረከት ሊስትሮ የሚባለው ልጅ አባይ ቲቪ መቅዲ ሾው ላይ ቀርቦ ህዝቡን ይቅርታ እየጠየቀ ነው። ደግሞ የኢትዮጵያ ህዝብ አስከፍቻችሁ ከሆነ አስቀየሚያችሁ ከሆነ እናንተ ናችሁ ለዚህ ደረጃ ያበቃችሁኝ። ዛሬ ላይ 1 ሚሊዮን ፎሎወርስ ያለኝ እናንተ ፎሎ ስላደረጋችሁኝ ነው፣ እንድለወጥ ስለምትፈልጉ ነው፣ እንዳድግ ስለምትፈልጉ ነው እንጂ ፎሎ 1 ሚሊዮን ፎሎወርስ ትንሽ አይደለም። ይሄን ያህል ሙሉ ያደረጋችሁልኝ በጣም ከልብ ያመሰግናለሁና በጣም ይቅርታ ልጠይቃችሁ ፈልጋለሁ። አይዞ በረከት እና የልጁን ይቅርታ እንዴት አያችሁት? በሳቱ እሱ ላጋጠመው ነገር አሁን ላይ ይቅርታ መጠየቁ አግባብ ነው ወይንስ በሳቱ ምንም ያጠፋው ነገር የለም ምንም ይቅርታ ሊያስጠይቀው የሚችል ነገር የለም ትላላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና ሌላኛው ከሰሞኑን በጣም አነጋጋሪ ከሆኑ ነገሮች አንዱ አንዲት የአበሻ ሴት ለአንድ ፈረንጅ ተንበርክካ ታገባኛለህ ወይ ብላ ጥያቄ ስታቀርብ ነበርና ይሄን ቪዲዮ ያዩ በጣም ብዙ ሰዎች እቺ ሴት አስደፍራናለች እያሉ ነው። ታገባኛለህ ወይ?
እሺ አፈሰ። እሺ እኛ እዚህ ዝም ብለን እና ይሄን ቪዲዮ ያዩ በጣም ብዙ ሰዎች እኛ ከዛሬ 100 ምናምን ዓመት በፊት ጣሊያኖችን ያንበረከክን ዜጎች ነን፣ አሁን ግን በሴቶቻችን አማካኝነት ለነጮች እየተንበረከክን ነውና እቺ ሴት ኢትዮጵያውያን ሴቶችንና ኢትዮጵያን አስደፍራለች እያሉ ነው። እና እኔ ምላችሁ እስከዛሬ እኛ የምናውቀው ወንድ ልጅ ነው ተንበርክኮ ሴትን ልጅ ታገቢኛለሽ ወይ ብሎ የሚጠይቀው ማለት ነው። ግን አሁን ላይ ሴቶቹ ተንበርክከው ወንድን ታገባኛለህ ወይ ብሎ መጠየቃቸው አግባብ ነው ብላችሁ ታስባላችሁ? እስኪ ሴቶች መልሱልኝ። እናንተ ብትሆኑ በጣም የምትወዱትን ወንድ ተንበርክካችሁ ታገባኛለህ ወይ ብላችሁ ትጠይቃላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና ሌላኛው ባለፈው ሳምንት በጣም መነጋገሪያ ከሆኑ ጉዳዮች አንዱ ምንድነው ኢቢኤስ ቴሌቪዥን ላይ እንተዋወቃለን ወይ የሚል ፕሮግራም አለ። እዛ ፕሮግራም ላይ የቀረቡ ሁለት ጥንዶች ነበሩና አጭበርብረው ለመሸለም ሲሞክሩ ነበርና የነሱ ጉዳይ ሚዲያ ላይ በጣም ሲወራ ነበር። እና አሁን ላይ እነዛ ጥንዶች ኢቢኤስ ቴሌቪዥን እኛን ተጠቅሞ የራሱን እውቅና ለመገንባት እየሞከረ ነው ብለው ኢቢኤስ ቴሌቪዥንን እየወቀሱና እየከሰሱ ይገኛሉ። እስኪ በሰዓቱ እነዚህ ሰዎች ምን አደረጉ የሚለውን እስኪ እንይ አብረን። ማይሰማ መስሎት ሪሞት ብሎ ምናምን እየነገራት ነው ልጅቷ ማለት ነው። እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ወደ ጥያቄያችን እንግባና ሪሞት ብሎ ነግሯታል። ቤት ውስጥ በብዛት የሚጠፋባት እቃ ምንድነው ብለን የጠየቅን። ሪሞት ከአንዳንድ አልመለሰችም። ሪሞት ይጠፋብሻል? እሺ አሳይልኝ በለጠ። ሪሞት እሺ። እና ጀለስ ማይሰማ መስሎት እንዲህ ተደብቆ ምናምን ሪሞት 30 ደቂቃ ምናምን ብሎ ሲነግራት ነበረ መልሱን ማለት ነው። ከዛ እሷም ከአንዳንድ ሪሞት ብላ መልሱን መልሳለች። ቀጣዩም ደግሞ አለ። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅነው። 2 ሰዓት ሆም ብላ 2 ሰዓት ወጣ አንዳንድ ላለመመለስ ማለት ነው። 2 ሰዓት 3 ሰዓት አለች። 30 ደቂቃ ከዛ 30 ደቂቃ እሺ ገብቷታል። እንዴት ነው ከ3 2 1 ብለሽ 30 አይደረሽው? ያው እዘገያለሁ በጣምና አሳይል 30 ደቂቃ ተመልሳለች። እና ፕሮግራሙን የምታቀርበው ንጹህ ኃይሌ ገብቷታል ነገሩ ሰምታለች፣ ግን ሆን ብላ ላለማስባነን ነው ዝም ያለችው። ከዛ ግን መጨረሻ ላይ ውጤቱ ሲገለጽ አሜን እንደገባች ቁጭ ስትል ሪሞት 30 ውርደት የድምጽና የምስል መረጃ ተይዞባል። ውርደት በዛሬው የነጥብ ድምራችን አሸናፊዎች የነበሩት አሜንና በለጠ ነበሩ። ግን በሰራችሁት ስህተት ዲስኳሊፋይ ተደርጋችሁ አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው። እና ይሄ ቪዲዮ ሶሻል ሚዲያ ላይ ከወጣ በኋላ በጣም ብዙ ሰው እነዚህን ልጆች ሲታዘባቸው ነበር። ካሜራ ፊት መሆናቸውን ዘንግተዋል እንዴ? ማይክ ደግሞ ራሳቸው ላይ እንዳለ ዘንግተዋል እንዴ? እያለ በጣም ብዙ ሰው ሲቀልድባቸውና እነዚህ ልጆች አጭበርባሪ ናቸው እያለ ነበር። እና እነዚህ ባልና ሚስት ጥንዶች ከዛ ፕሮግራም በኋላ ሌላ ሚዲያ ላይ ቀርበው ኢቢኤስ ቴሌቪዥን ይሄን ቪዲዮ መልቀቅ አልነበረበትም፣ ኢቢኤስ ቴሌቪዥን የእኛን ስም ወይንም እኛን ተጠቅሞ እይታ ለማግኘትና ለመፈመስ እየሞከረ ነው እያሉ ነው። ኢቢኤሶች ይሄንን ነገር ለቀቁት አይደለም? የለቀቁበት ምክንያት የነሱን ቻናል ለማሳደግ በእኛ ነው። እንደዛ ያው የነሱ እይታ ይጨምራል። ገባ? እኛ ችግር የለውም። ለሌላው ግን ማለት ነው አሁን ሌላ ሰው በጣም ነው የሚያስጠላው። ቆርጠው እኮ መውጣት ይችላሉ፣ ግን ይሄ ለራሳቸው ጥቅም ያደረጉት ነገር ነው። ይሄ በጣም ይደብራል። ሲቀጥል የራሳቸውን ቀረጻ እስኪጨርሱ ይሄ የነሱን ስራ እስኪጨርሱ ለነሱ ሰርተ ተቀርጸ ምናምን እስኪጨርሱ ብቻ ነው የሚንከባከቡ። ገባ? ከዛ በኋላ ከስቱዲዮ ከወጣን በኋላ ለራሱ ምንም አያገባቸውም ስለኛ ብቻ ሳይሆን ስለሁሉም አብረውን ስለነበሩት ሰዎች ምናምን። መጀመሪያ ሲወስዱ መኪና ልከውልህ ምናምን ነው። ከዛ በኋላ ቼክ አያረጉ፣ ምክንያቱም የራሳቸውን ስራ ጨርሰዋል። ገባ? እና እንደዚህ አይደረግም። እንደዚህ ባያረጉ ደስ ይለኝ ነበር። እና እዚህ ጋር ልጅቷ ከተናገረችው ነገር አንዱ ኢቢኤስ ቴሌቪዥን የራሱን እይታ ለመጨመር ብሎ ነው ያን ነገር ያስተላለፈው እንጂ አለማስተላለፍ ቆርጦ ማውጣት ይችል ነበር ብላለች። ነገር ግን ኢቢኤስ ቴሌቪዥንን እይታ ለማግኘት ነው ይሄን ያደረገው ማለት ያሳምናል። ከዛ በኋላ ምን አለች? አንዴ ፕሮግራማቸውን ከጨረሱ በኋላ
እኛን ዞር ብሎ እንኳን አያዩንም ስትል ነበር። ታዲያ ምን ማድረግ ነበረበት ኢቢኤስ ቴሌቪዥን? ፕሮግራሙን ከጨረሰ በኋላ ምንድነው ከዛ በኋላ ማድረግ የሚችለው? እንደገና በኋላው ምን አለ? ኢቢኤስ ቴሌቪዥን ይሄን ነገር መልቀቁ አግባብ አይደለም፣ እኛ ለማጭበርበር ሳይሆን ቸግሮን ነው፣ በቃ ብሩ አስክሮን ነው ሲል ነበር። ግን ኢቢኤስ ይሄን እንደዚህ ማድረግ አልነበረበትም። ሰፊው ማህበረሰብ ተሳስቼም ሳይሆን በብሩ ሰክሬ ነው በቃ ሐላል ነው የምነግራቸው ያላዳ ልጆች እና ካሜራ ፊት መሆኔን ዘንግቼው አይደለም ሳላውቅ ቀርቼም አይደለም፣ ነገር ግን ብሩ አስክሮኝ ነው፣ በቃ ብሩ በጣም ስለሚያስፈልገኝ ነው እንደዛ ያደረኩት እያለ ነው ጀለስ። ከዛ በኋላ ላይ መጥቶ ደግሞ ይቅርታ ጠይቀዋል። እኔና ባለቤቴ ኢቢኤስ ላይ ልተዋወቃለን ፕሮግራም ቀርበን ያልተገባ ተግባር አድርገን ነበረ። እዚህ አሳፋሪ ድርጊት መላ የኢትዮጵያን ሕዝብ ይቅርታ ለመጠየቅ መጣን። እኔም ይቅርታ ማለት ፈልጋለሁ። እኔና ባለቤቴ በባህሪያችን አጭበርባሪዎች ሆነን ሳይሆን የጀመርነው ስራ ስላልተሳካና በሰዓቱ ገንዘብ አስፈልጎን ስለነበረ በጣም ይቅርታ ማለት እንፈልጋለን። እስኪ እዚህ ጋር ሁለት ነገሮችን እናንሳ። ኢቢኤስ ቴሌቪዥን ያቺን ፓርት ቆርጦ ማውጣትና አለማስተላለፍ አይችልም ነበረ? ያን ፕሮግራም ማስተላለፉ አግባብ ነበረ ወይስ ችግር የለውም? ሁለተኛው ነገር ደግሞ እነዚህ ልጆች በቃ በዛ ፈመሱ። አሁን ላይ የራሳቸውን ቲክቶክ አካውንት ከፍቶ ምናምን የተለያዩ ቪዲዮዎችን ለመስራት እየሞከሩ ነውና ለነሱም ጥሩ አጋጣሚ ነው ብዬ አስባለሁ። እስኪ የእናንተ ሐሳብ ምንድነው? ኮሜንት ላይ ንገሩኝ። ሌላኛው ጉዳያችን ምንድነው? ብዙ ጊዜ ለማኝ ሲባል ምን አይነት ኑሮ የሚኖር ነው የሚመስላችሁ? የተቸገረ ጉስቁል ያለ ኑሮ የሚኖር ምናምን ነው የሚመስለን። ቲክቶክ ላይ አንዲት ወጣት ልጅ አለች፣ እኔ ለማኝ ነኝ እያለች የልመና ቭሎግ እያለች ቪዲዮችን የምትለቅ ማለት ነው። ታዲያ እቺ ልጅ በጣም ብዙ ጊዜ ከልመና መልስ ወደ ቤት ስገባ እያለች ቀን ላይ ሰርቼ ለምኛ ያገኘሁት ገንዘብ እያለች ብዙ ብር ስታሳይ ነበር የምናውቃት። ሰሞኑን የለቀቀችው አንድ ቪዲዮ አለና ያን ቪዲዮ አይቶ ብዙ ሰው ታዲያ እሷ ሳትሆን ለማኟ እኛ ነን ለማኞቹ እያሉ ነው። ከልመና መልስ እሺ ደክሟታል ምናምን ነገር ኦኬ። ሱናኒ ይቆረሻል ስጋ፣ እኛ ለበዓል የምንበላው ስጋ እሷ ከልመና መልስ ትበላለች። እሺ እሺ ይሄ ይጨመርልሻል ልብስ ከዛ ቡና ይጣዳል። ራሷን በጣም ትንከባከባለች ማለት ነው። እሺ ራዲዮ ማይቀራት እና ይሄን ቪዲዮ ካዩ በኋላ በጣም ብዙ ሰዎች ለካ ልመና በጣም አዋጪ ስራ ነው እያሉ ነው። እኔ ግን ልጅቷ የምርም ለማኝ ሳትሆን ለኮንቴንት ብላ የምታረገው ነገር እንጂ እውነትም ለማኝ ሆና ምናምን አይመስለኝም። እስኪ እናንተ ምን ይመስላችኋል? ሐሳባችሁን ኮሜንት ላይ ንገሩኝ። ሌላኛው ጉዳያችን ደግሞ ምንድነው? ተወዳጁ አርቲስት ነጻነት ወርቅነህ ከሞተ በኋላ በቤተሰቦቹ መሃል አንዳንድ አለመግባባቶች፣ በጓደኛው ምናምን አንዳንድ ነገሮች ነበሩ እና ከሰሞኑን ደግሞ የነጻነት ወርቅነህ ወንድምና እህት በህግ ቁጥጥር ስር እንደዋሉ ወይንም እንደታሰሩ እየሰማን ነበር። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። እኔ በጣም የሚያሳዝነኝ የሞተን ሰው ለምን ነፍሱ በሰላም እንድታርፍ አይተውትም። ነጻነት ወርቅነህ እጅግ በጣም የምንወደው አርቲስት ነበረ። በመሞቱ መላው ኢትዮጵያዊ አዝኗል። አሁን ላይ ከሞተ በኋላ ደግሞ እንደዚህ አይነት ነገሮች ሲነሱ በጣም ነው የሚደብረው። እና በመጨረሻም ልላችሁ የምወደው ነገር ምንድነው? አንዳንድ ሰዎች ሶሻል ሚዲያ ላይ የመጡ በተለይ ቲክቶክ ላይ የመጡ የሚያወሩትን የሚናገሩትን ነገር አያውቁም። እና አንዷ ቲክቶክ ላይ መታ ምን አለች? አንድ ወር ሙሉ ገላይን አልታጠብኩም እሸታለሁ እያለች ነው። ታዲያ እኛ ምን እናድርግ? መጀመሪያ ገላይን ነው የምታጠበው። ገላይን ከታጠብኩኝ አንድ ወር ሆኖኛል። ግን ጀጅ እንዳታረጉኝ
ምክንያት አለኝ። ምክንያት ምን መሰላችሁ? እኔ ብሞት ይቀራታል እንጂ እንደዚህ አንድ ወር ቆያታል እንጂ በቀዝቃዛው አልታጠብምና ሻወራችን ማሞቂያው ተበላሽቷል። ስለዛ በቀዝቃዛ ስለማልታጠብ ማሞቂያ እስኪሰራ ስጠብቅ ማሞቂያው አለመሰራቱ ነው አንድ ወር። እውነት ግን እንደ ቀልድ ነው ጊዜው የሚሄደው፣ አስቤው አልነበረም። ስለዚህ ዛሬ ሻወር ከመውሰድ ጀምራለሁ ማለት ነው። ያው ማሙቄም ቢሆን ዛሬ አይቀርም ግዴታ አታጠባለሁ። ሰዎች እንዲህ አይነት ነገር ለኛ መናገር እኮ አግባብ አይደለም። አንድ ወር ሙሉ ገላይን አልታጠብኩም፣ ለዛም ደግሞ ምክንያት አለኝ፣ ምክንያቴም ደግሞ የሻወር ማሞቂያው ስለተበላሸ ነው እያለች ነው። ስቶቭ ላይ እኮ ድስት ጥዶ ምናምን ውሃ ሙቆ መታጠብም ይቻላል። ስቶቭ ከሌለ ደግሞ በከሰል ላይ አድርጎ ምናምን አሙቆ መታጠብም ይቻላል። አረ በእግዚአብሔር እንደዚህ አይነት ነገር እያመጣችሁ አታስደብሩን። ለዛውም እቺ ሴት ባለትዳር ሆና ምናምን አስቡት እስኪ። እና የዛሬው ቪዲዮአችን ይሄን ይመስል ነበረ። በሚቀጥለው በሌላ ቪዲዮዎች እንገናኛለን። ባይ